ሰላም ሰላም ውድ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍ በል። ዛሬ ደግሞ አዲስ ነገር ይዤ ከች ብያችኋለሁ። ከዚህ በፊት ያው ምንም ቪዲዮ ሰርቼ አላውቅም። ዛሬ ገና ለመስራት አሰብኩና ያው ለስራ ብዬ መጥቻችኋለሁ። እሱ ምንድነው ከሸይን የጠለብኩት ጫማዎቹ በጣም ያው ጠንካራ የሆነ በረካሽ ዋጋ ማለት ነው። ጠልቤ ተጠቅሜ በጣም ጠንካራ እንደሆነ አይቼ ለራሴ ስለጠቀመኝ ለእናንተም ይጠቅማል ብዬ አምጥቼላችኋለሁ። እናንተ ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁኝ ያበረታቱኝ ውዶቼ እና ሌትስ ጎ ጋይስ ላሳያችሁ። የመጀመሪያ ጫማ ይሄ ነው። ይሄ ጫማ በቃ በጣም ኳሊቲ እንዴት እንደሚያምር ኢትዮጵያ ቢሆን ኖሮ ብዙ ውድ ዋጋ ነው የሚገዛው። እዚህ ግን በተመጣጣኝ ዋጋ ነው የገዛሁት። በጣም ያምራል እና ጥንካሬ በቃ ልነግራችሁ አልችልም። በቃ በጣም እኔ በጣም ወድጀዋለሁ ጫማውን ማለት ነው። እና እናንተም ገዝታችሁ እንድትጠቀሙ ለማይል ነው። ተጠቀሙ፣ ግዙ፣ እዩ። በጣም አሪፍ ጫማ ነው። እና ሁለተኛ እኔ ደግሞ በአንዴ ብዙ ነው የገዛሁት ጋይስ። ሁለተኛ የገዛሁት ስልፔር ይሄን በቃ ነገር ቀለል ያለች ነገር እንዴት እንደወደድኩት እና የሆነ ሶፍት ነገር ናት። እና እናንተም እንደኔ ገዝታችሁ ተጠቀሙ፣ ትወዱታላችሁ። እኔ ወድጀዋለሁ። በጣም አሪፍ ጫማ ነው። ኢትዮጵያ ቢሆን ኖሮ የ5000፣ 6000፣ 7000 ብር ገዝታችሁ ነው የምትጠቀሙት። እዚህ ግን በተመጣጣኝ ዋጋ ገዝታችሁ ስትሄዱ ያው ብዙ ሳይሆን ያው ስትሄዱ ለራሳችሁ የሚሆን እዛችሁ ትገባላችሁ። ኢትዮጵያ ገብታችሁ ጫማ አትገዙም ማለት ነው። ስለዚህ በቃ በጣም አያችሁ ጠንካራ ነው። በጣም በቃ ጎማ ላይ የራሱ አይነቀልም። በጣም ጠንካራ ነው። በጣም ነው የወደድኩት እና ሁለተኛ ጫማ ይሄ ነው። ያው እናንተም ትወዱታላችሁ ብዬ አምናለሁ። እኔ በጣም ለራሴ ወድጀዋለሁ። እና ሶስተኛ ላሳያችሁና በቃ ከሁሉም በላይ የወደድኩት ይህንን ጫማ። ይሄ ሁሉ የስሊፐር የሚገዛው ለምን እንደሆነ ታውቃላችሁ? ኢትዮጵያ ከሄድ በኔ አልገዛም። ሶላቸው በጣም ያው ጥንካሬ ያለው ጫማ ነው ያለው። ያው ይሄንን የምታገኙት ከሸይን ነው። እኔ ከሸይን ነው የገዛሁት እና እናንተም ጠልባችሁ ሞክሩ። እኔ ሞክሬ በአንድ የመጣው ጫማ ሁሉም ወድጀዋለሁ። ሁሉም በቃ ልክ እንደዚህ አያችሁ፣ አነቃነቅ። ይሄ አይነቀልም። በቃ ይሄንን እኔ በጣም ወድጀዋለሁ። እናንተም ትወዱታላችሁ። ሞክሩ እስቲ። እና ደግሞ ብዙ ነው የገዛሁት። በአንድ ዙር ብዙ ጫማዎች ነው የገዛሁት። ይሄም ይኸውልኝ እንዴት እንደሚያምር። ይሄ አስባችኋል? ኢትዮጵያ የምንገዛው ኖሮ ብዙ ብር ነው። እስቲ ገብታችሁ ማለት ነው ኢትዮጵያ አሁን እንደውም ሌላ ቦታ ይቅር፣ ኢትዮጵያ ይቅር፣ እዚህ ዱባይ ሆናችሁ ኢትዮጵያውያኖች በሰሩት ቤት ገብታችሁ እስቲ ጠይቁ። የነን ጫማ ማለት ነው። እስቲ ስክሪንሾት አድርጋችሁ ጠይቁ። ብዙ ብር ነው። እኔ የገዛሁት ዋጋ ግን በጣም ረካሽ ነው ጋይስ። ተጠቀሙት። በተለይም እንደኔ ማውጣት ማትችሉት መዳም ቅመም የሆናችሁ ከሸይን ጥለቡ። ጠንካራ ነው ጫማ። ይሄ ቃይነቀን ይሄ በቃ ታኮ ነው፣ ግን በጣም ጠንካራ ጫማ ነው እና እኔ ገዝቼ አሪፍ ነው የመጣልኝ። እናንተ ተጠቀሙ፣ ሞክሩ። እኔ ሞክሬ ተሳካልኝ እላችኋለሁ ውዶቼ። እና ሌላም አለ ጋይስ፣ ሌላ ይሄ ነው። ይሄም በቃ በጣም አሪፍ ነው፣ ግን ሞዱ የድሮ ቢሆንም እኔ ወድጀዋለሁ ለራሴ። በጣም ነው የወደድኩት።
እና እናንተም ትወዱታላችሁ። ተጠቀሙ፣ ጥለቡ። መጥለብ ካልቻላችሁ ኮሜንት ስራ አሳውቁ፣ እኔ ያሳያችኋለሁ በእውነት። እና ኢትዮጵያ ስንሄድ ይሄ ቀለል ቀለል ያለው ነገር ስለሆነ ያው ሻንጣ እንትን ልብሳችን መሀል ቁጭ ቁጭ እናደርግና ያው ይዘን እንሄዳለን። በጣም ይሄን አይል ያው ኪሎ የለም። በቃ ቀለል ያለች ነገር ናት እና ውዶቼ ተጠቀሙ። ከሼን እየገዛችሁ እየጠለባችሁ ተጠቀሙ። እኔ ተጠቀምኩ በጣም ልብስ ራሱ ግን እኔ ልብስ ከሼን ነው የምጠልበው። ያው ኢትዮጵያ የሚሸጡትም አለው ከሱቅ ምናምን፣ ያው እዚህ ከቲክቶክ ምናምን አልገዛም እኔ። ሁሉንም ነገር ወይ ከሼን ወይ ከትሞ ከሁለት አንዱ ነው የሚገዛው። ስለዚህ ገዝቼ ተጠቅሜዋለሁ፣ በጣም ወድጄዋለሁ። እናንተም ትወዱታላችሁ። እስቲ ያው ሞክሩ። እኔ ሞክሬ በጣም ነው የወደድኩት። ተሳካልኝ እላችኋለሁ። እና ውዶቼ እኔንም ማበረታቱኝ፣ ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ ሼር አርጉኝ። እና እኔም መዳም ቅመም ነኝ። ከእናንተ ጋር ሆኜ ያው መስራት እፈልጋለሁ፣ ማደግ እፈልጋለሁ። ኢትዮጵያ ሲሄድ ከዚህ የበለጠ መስራት እፈልጋለሁ። ቅመሞቼና ድግፍ አርጉኝ። 1000 ቢያንስ 1000 አስገቡኝ ውዶቼ። እና በጣም እወዳችኋለሁ፣ አከብራችኋለሁ። እና ድግፍ አርጉኝ። ልብስ መጥለብ የምትፈልጉት ካላችሁ ካልቻላችሁ ማለት ነው፣ ያ ሁሉም ትችላላችሁ። ካልቻላችሁ እናሳያለን። በኮሜንት ስር ጻፉኝ፣ በኮሜንት አሳውቁኝ እንዴት እንደምትጠልቡ። ያው እኔ ያሳያችኋለሁ። ካልቻላችሁ የምትችሉት ደግሞ ጥለቡ። በጣም አሪፍ ነው። እንደውም ኢትዮጵያ ሄዳችሁ ከምትገዙ ከዚህ ያው ቀለል ቀለል ያለው ነገር የናይል ከባድ ነገር ሳይሆን ቀለል ቀለል ያለው ነገር ገዝታችሁ ከሄዳችሁ ያው ይጠቅማል ለማለት አይል ነው። እና ውዶቼ በጣም ከልብ አመሰግናለሁ። አረ በእናታችሁ እንዳረሱ ሼር፣ ላይክ፣ ሰብስክራይብ አርጉኝ። በጣም እወዳችኋለሁ፣ አከብራችኋለሁ። ይሄ ፓርት 1 ነው። ፓርት 2 እንገናኛለን። ደግሞ ልብስ አሳያችኋለሁ። ያው የገዛሁት ልብስም አለ። መጀመሪያ ጫማዬን ላሳያችሁ ብዬ ነው። ለቤተሰቦቼ አስተያየት ካለም በኮሜንት ስር ጻፉልኝ እና አስተያየት ከሌለ ከወደዳችሁም ያው በኮሜንት እና ካልወደዳችሁም በኮሜንት አሳውቁኝ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ ውዶቼ። እና እንዳልኳችሁም ፓርት 2 እንገናኛለን። ይሄ ፓርት 1 ነው። አመሰግናለሁ። ክብሩልኝ። ባይ ባይ ጋይስ።